ምን አልኩ? ይኸው ምን ነው ይፍታ አይደለም? ኧረ እኔ አቤኔዘር ነኝ። ይፍታ አልመጣም። ቆይ ወንድም ወዴት ነው? አልሰማኸኝም መሰለኝ። ይፍታ አይደለሁም ነው ያልኩህ። ሰማሁ እና ሰማህ በቃ ውልቅ ነው። ውድ የእንጦጦ ፊልምስ ቤተሰቦች ይህ ፊልም ከዚህ ቀደም በእንሳሮ ኦፊሻል ዩቲዩብ ቻናል ላይ ለእይታ ቀርቦ ነበር። አሁን ላይ ታዲያ ይህን ፊልም በተለያዩ ምክንያቶች ቻናሉ ላይ ማግኘት አይችሉም። እኛም ይህን ከግምት ውስጥ በመክተት ፊልሙን የመመልከት እድል ያላገኛችሁ እንድታዩት፣ ያያችሁ ደግሞ ደግማችሁ እንድትዝናኑበት በዚህ በእኛ በእንጦጦ ፊልምስ የዩቲዩብ ቻናል ይኸው ይዘንላችሁ መተናል። በነገራችን ላይ እንጦጦ ፊልምስ አዳዲስ የአማርኛ ፊልሞች ከሲኒማ እንደወረዱ ወደ እናንተ ለማቅረብ ዝግጅቱን አጠናቋል። ድራማዎች፣ አዝናኝ ኪነ ጥበባዊ ፕሮግራሞችም ወደ እናንተ የሚደርሱበትን ቀናት እየተጠባበቁ ነው። እስከዛሬ የቻናላችን ቤተሰብ ያልሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በተጨማሪም ላይክ፣ ሼር፣ ኮመንት በማድረግ ቤተሰብነቱን ያጠናክሩ። ይሄ ነገር ሌላ ቦታ ተነካክቷል። ደህና ሰው ጋምጡኝ። ችግር የለም እስኪ ፊክስ እናደርገዋለን። እንዴ የት አለ ሌባ? የቱ ሌባ? ያኛው ነው። አንተማ አለ እዚህ። አንደኛው ሌባ ነው የምፈልገው። ያኛው ሌባ ወጥቷል። ወይኔ እነዚህ የምታያቸው እህቴ ሰው እንዳይመስሉሽ። ይሄ ፍላሽ አውት እያሉ ስንቱን ጉድ እንዳደረጉ በእንቆቃሽ እንዴ እንጂ። ኧረ እባክህ ውጪ። ወዴት ነው አንቺ? አመንሻት? አመንኩ። አዎ እንዴት አታምኛት? ዘመኑ ነው። ከሚሰራ የሚያስፈራራ ነው የሚታመነው። ከሚያድብ የሚደባደብ ነው የሚታመነው። እንዴ ምን አልኩ? ይኸው ምን ነው ይፍታ አይደለም? ኧረ እኔ አቤኔዘር ነኝ። ይፍታ አልመጣም። ቆይ ወንድም ወዴት ነው? አልሰማኸኝም መሰለኝ። ይፍታ አይደለሁም ነው ያልኩህ። ሰማሁ እና ሰማህ በቃ ውልቅ ነው። ይቅርታው ይቅር መስለኝ ነው አትልም? ልትወቅሰኝ ነው የጠራኝ እንዴ? ልታመሰግነኝ መስሎኝ። ልታመሰግነኝ ስለመታኝ? ስላልደጋገምኩ ማመስገን ነበረብህ። ደጋግሜስ ቢሆን ኖሮ ምን ትሆን ነበረ? አዎ ልክ ነህ። ይቅርታ አጥፍቻለሁ። ይቅርታ። እንደዛ ነው የሚባለው። ደደብ ጭራሽ ተበዳዩም ደደቡም እኔ። ስድብ ተቀያየርን አሉ የሀገሬ ልቅ። ይሁን። አዎ ልክ ነህ። አዎ ደደቦች ናቸው። ልክ ዘመኑ ነው። ሲስተሙ ኮራፕት ያደረገበት ትውልድ። እኔ ይሄን ያህል አስፈላጊ ነገር እንዳለው አላወቅኩም ነበር። ቢያንስ አትጠይቅኝም እንዴ ታዲያ? ይቅርታ ዳድ፣ ቁጭ ስትይ እኮ ፊልም ይበስ ስላልከኝ ነው ያየሁበት። እኔ እንደዚህ ይሆናል ብዬ አልገመትኩም። ለማንም ቦዘኔ ወስደሽ ሰጥተሽ ስንት ዶክመንት ያለበትን ኮምፒውተር ካበላሸሽ በኋላ ደግሞ እንዴት ይኛለሽ? ወይ ሌላ ሰሪ አምጥተን ማስተካከል እኮ ይቻላል። ጭራሽ ምን ቀረሽና ነው ደግሞ? የሚሰራው ልጅ እኮ መጀመሪያ ያሳያችሁበት ቦታ ፎርማት ስላደረገው ነው የማይስተካከለው ብሎ ነግሮኛል። ወይኔ ደምስ የማንም መጫወቻ አሉ እንደዚህ። እሺ ችግሩ እሱ ከሆነ በማያውቀው ቁጥር መቆለፍ ምን አመጣው?
ቁጥሩን እኮ ነግሮኝ ነበር፣ ግን ስሞክረው እምቢ አለኝ። ደውዬ ስጠይቀው ይስተካከላል፣ ግን 2500 ብር ያስጨምርሻል አለኝ። ጭራሽ የት ነው ያለው? ንገሪኝ፣ የት ነው ያለው? ሄድለታለሁ። ቆይ እኔ ራሴ ሄድለታለሁ። ዳር ተመለስ እባክህ፣ ሌላ ሶሉሽን እንፈልጋለን። እባክህ ሌላ ሶሉሽን እንፈልጋለን። ሄድለታለሁ። ወይኔ እዚህ ሰውዬ እጅ ላይ ገባ። ማንም አያድነውም። ይሄንንማ ምን አድርጎት ነው? ልጁ ሲጀነጅን ይሆናላ። ከልጁ ጋር ካገኘ በቃ ማለቂያ። ይሄማ ሽልማቱ ነው። ይሄማ ሽልማቱ አቤኔ ወንድሜ፣ አቤኔ ታታሪ ጀግና ወንድሜ። ሰማማ እንደዚህ ሀገር ክረሳይ ምን እያደረክ ነው የመስለኝ ታውቃለህ? የሆነ ጤፍ የምትለቅም እኮ ነው የምመስለው። ኧረ እንዴት እንደደከመኝ። አይ ወፍታይ ታድለህ እኮ። አልገባኝም እኮ ታድለህ የምልህ እኮ ለዛ እኮ ነው። አይገባህም ስለማይገባ ነጋልህ ደግሞ ልታካብድ ነው። ዋው ለሚያካብዱ ዘመኑ እንደማይሆን አውቃለሁ። ቀሎ ለሚቀል ነው ዘመኑ የሚሆነው እኮ። ታዲያ ቀለል ላሉት ከሆነ ጊዜው የሚሆነው አንተ ለምን አትቀልም? እስከ መቼ ክብድ ጭንቅ የሆነ ጭምቅቅ እንዳልክ ትቀራለህ? ቀለል በል፣ ፈታ በል፣ እንዴ ዘና በል። ምን አባቱ አቃተኛ ወድጄ መስሎ ደደብ መሆን ይከብዳል እኮ፣ በጣም ይከብዳል እኮ። ደደብ ነህ እያልከኝ ነው? በጣም ታድላል። ምን ሆንካት? ምንም አትሆንም። ስማ ይሄ ማነው አርቲስቱ የመኮንን ላከ ነው የሚሉት አንዱ አናዶታሉ። እንደው አምላኬ እችን ታክል ደደብነት ለኔ ያጣልኝ አላሉ። እንደው ያንተን ታክ እንደው ያንተን ትንሽዬ ደደብነት ባገኝ እኮ ትን በስመ የበደረስኩኝ። እሺ ቃው ምንድነው? ምን አድርግ ነው የምትለኝ? እኔ ምንም አልገራልኩም። ይወፍታይ ከእናትህ አደራ ተቀብዬ ያመጣው ኮምፒውተር ሰርተን ተተዳደሩ። ጎበዝ ነህ፣ እየሰራ ነው። ግን ጣጣ ተረፈኝ እንዴ ይወፍታይ። ባንተ የተነሳ ማንም ወጠምሻ መጫወቻ መሆን አለብኝ እንዴ? ፊቴ እኮ ሳኮ ሆነ። እኔ ባንተ ሴቶች መረበሽ አለብኝ? እሺ እኔ ምን ላድርግ? ቆይ አቤኔ፣ እንዴ እኔ እኮ ምክር እኮ የሚያስፈልገኝ ሰው እኮ ነኝ። እኔ እኮ እርዳታ ያስፈልገኛል አቤኔ። ችግር ውስጥ እኮ ነኝ እንዴ። እኔ ምን ላድርግ? ያው ቢሮ ቁጭ ብዬ ሴቶቹ ራሳቸው ኮምፒውተራቸውን ተሸክመው ይመጣሉ። ከዛ በኋላ ምን ሆኖባችሁ ነው የተበላሸው ስላቸው፣ አይ ወንድሜ ውሃ ደፍቶበት ነው፣ ወንድሜ አድርጎት ነው፣ ለነገሩ እኔ እኮ ባል የለኝም ምናምን ይሉኛል። እንዴ ከዛ በኋላ አንተ ደግሞ
አይዞሽ እኔ ባልሆንሽ አሉትና ባልተሆናቸው አለ ለሁሉም እኮ እና ታዲያ መቼም በራቸውን ከፍቶ ሲጋብዙኝ ዝም አይደል? ባል ከሌላቸው ብተባበራቸው ምን ችግር አለ? አሁን ሌላው ይቅር። አሁን እቺ ሰላም በምትባል ሴትዮ እኔ ሰላም መነሳት አለብኝ? ደግሞ የሷ ነገር ነው የመረኝ እንዴ። እቺ ልጅ እኔ ምን ላድርጋት እንዴ? ማይንዷ ቱጂቢ ነው እንዴ? ራሟ ምንድን ነው እንዴ? እኔ ለራሴ በእነዛ ወጥምሻዎች እንዲህ መውጫና መግቢያ ያጣሁት ይበቃኛል። እንዴ አቤን አሪፍ አይዲያ አለኝ። ከምር አዳምጠኝ። አሪፍ ሀሳብ አለኝ። ለምን ኦፊስ አንቀይርም? እንቀይር፣ ቤት እንቀይር። ይሄን ቤት እንቀይር። ይሄን እኮ ነው የምልህ። ኡስታዝ መዘከር አየህ፣ ጀግና ደደብ እኮ ነው። በስንት መከራ ያስለመድኩትን ቤት እንቀይር። ቤት ከምንቀይር አንተ ጭንቅላትህን እንቀይር። ይኸውልህ ነገርኩህ። እኔ አሁንም ደግሜ ልንገርህ፣ ለእናትህ አደራ ብዬ ነው የምታገስህ። በቃ አዎ፣ በቃ ወስኛለሁ። ከዚህ በኋላ አይጥ በበላ ዳዋ ተመታ የሚባል ታሪክ ቀረ። እኔ ባጠፋሁት በእኔ ጦስ አንተ መወቀስ የለብህም። አዎ ክብር። በቃ ከዚህ በኋላ ምንም ይምጣ ምንም እኔ ራሴ ወፍታዬ እጋፈጠዋለሁ። ለሚመጣብኝ የትኛውም አይነት መከራ በቃ ማንም በእኔ ምክንያት መወቀስ የለብህም። ጀግና ጎበዝ። ከመሬ ነው ወስኛለሁ። የትኛውንም ጦስ በራሴ ልጋፈጥ ወስኛለሁ። በቃ በእኔ ይብቃ። ይኸው መጡ፣ ተጋፈጣቸው። መጡ። ኧረ ተጋፈጥ። ያሉን በላቸው ይጋፍኛል። እንደዚህ ያሉኛል። ተጋፈጡ። ወይኔ ወገቤን፣ ወይኔ የመጨረሻ ግፈኛ ሰው ነህ። ከምር የለም በል እያስባልኩ እናት። ይኸውልህ አንተ በዚህ ተግባርህ አይደለም የኛ ትንሿ ዲስፕሌይ ስር አይደለም ተወሱን ተወው፣ ዘላለም ተንቀልቅሎ የማይጠፋው የገሃነም እሳት ስር ተጎልተህ ትኖራለህ። አቤኒ አቤኒም እሺ ወገበን ያመማልች አይዜ ለምን ነው ታሽሉኝ? ኧረ ተለመነኝ። ኧረ በእናትህ ውጣልኝ። የራስህ ጉዳይ አገባኝም። እኔ እሺ የራስህ ጉዳይ የትም ሂድ ውጣልኝ። በቃ ተሰብስበዋል እኮ በረሰባ አላታሳዝነኝ፣ መቼም አታሳዝነኝ። ተው ግን የራስህ ጉዳይ። እሺ በቃ እሄዳለሁ። ምን አደርጋለሁ? ምን በቃ እንደዚህ ከጨከንክብኝ እንዴ እንደዚህ ላይን አይን ላፈር ብለኝ እንደዚህ ከጠላኝማ ምን አደርጋለሁ? እኔ እኮ ወንድም አለኝ ብዬ ነበር። እና ሌላ ወሬ አታዛውጣልኝ። መከታ የጋሻ ጥላ የሚሆን ወንድም አለኝ ብዬ ነበር። ውጣ ሂድ። በቃ ምን አደርጋለሁ? ግፋ ቢል ቢገሉኝ ነው። ይግደሉ። እርፍ ግልግል ቢገሉህማ እርፍ። አዎ ለአንተ የተሰነዘረ ቡጢ እኔ ላይ እያረፈ ከምሞት እኔ ሙት እንዴ። እሺ ግልግል በቃ ልሙታ። ነገ ጠዋት ስትወጣ ሬሴን ተልትለው እንደዚህ አስቀምጡልሃል። በቃ ልክ ወንድም እንዳለው ሰው እንደሚወደኝ ሰው አልቅሰህ ትቀብረኛለህ። በቃ እሞትልሃለሁ። ደግሞ እኔ ሞት አልፈራም። ባይገርምህ ሞት ለምን እፈራለሁ? ያው ወንድሜ አንተ ጠልተኸኛል። በቃ እኔ እኮ ሰርቼ ራሴን ቤተሰቤን እናቴን ብጦር ብዬ ነበር። አቤት እናንተን ለመጦር ወሬኛ መጦሩን ትተህ ራስህን በቻልክ። አሁን እኮ እኔና እናትህ ነን አንተን እየጦርን ያለ ነው። ጡረተኛ እሄድልሃለሁ። ጎሽ እማዬ ደወለች። እየርከሯቸው እዚሁ ሆኜ አንደኛዬ ልሰናበታት። ከወጣሁማ ምን ሬሴን ነው የምታገኝ? ሄሎ እማዬ፣ እድሜሽ ረጅም ነው። አሁን እኮ ስለ አንቺ ለአቤኔዘር እያወራሁለት ነበር። ምን እያወራህለት ነበር? ምን አወራለታለሁ? በቃ እኔና አቤኔዘር እኮ ሰሞኑን በቃ ምንም እኮ በጣም ነው የምናወራው ስለ እርሶ እማዬ። እማዬ ናፈቁኝ እላለሁ፣ በእድሜ አዮታለሁ። ይሄ እማዬ እንዴት ኖት? ደህና ኖት? ድርቅና ደረቅ ባለጌ። ይሄ እኮ ልጆት መቼም በዋል ፈሰስ ነው። ሰላም በልልኝ እማዬ እንለዋለሁ። አይናገር ይኸውልሽ እማዬ፣ በቃ አሁን አቤኔዘር ቻው ቤትህ ደር ብሎኝ ተሰናብቼው እየወጣሁ ነው። በዚህ
ይኸውልዎት እማዬ ደረቅ ነው፣ በጣም ደረቅ ነው። ይምከሩት፣ ንገሩት እማዬ። ማደር አለበት እማዬ፣ ንገሩት። እንዴ በዚህ ምሽት እንዴት ሄዳለ? ወንድም ቤት ያለ እንዴት ነው በጨለማ የሚሸኘው? ማደር አለበት፣ ንገሩት እማዬ። በቃ ሰምተሽዋል አይደል? አዎ በቃ እዚሁ ነው ማድረው። ጠዋት እንገናኝ። ቻው። ውጣ እንዴ አሁን ለማዬ አልኳ። ቃሌንም አጥፋለሁ፣ አደራዬንም እበላለሁ። ውጣ። አይ እንዴ በቃ አሁንማ ቃል ለማዬም እዚህ ነው የሚያድረው ብለሃታል። ባይሆን ውጣ 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 ውጣ። እንዴ አሁን ማዬ ምን ትለኛለች እንዴ? በስልክ አሁን ይደር ብለሃት መንገድ ላይ እንዴ? ዝም ብዬ እኮ ነው የምለፋው። የእሳቸው ውለታ ነው እንደዚህ የሚያደርገኝ። ምን አንተ የተፈጠርከው የኔን ጨጓራ ለመላጥ ነው። የማዬን ውለታ መርሳት የለብህም። አደራዋስ ብትል ግድ የለህም። ዛሬ ልደርና በቃ ያው ደሬ ይወጣለሁ። ወንድሽ የት እወጣለሁ? እሺ በቃ የት እወጣለሁ? እሺ በቃ ደህና ደር። ሰላም ወይ ሰላም። ኮምፒውተር ለማሰራት ፈልጌ ነበር። ይቻላል፣ ይሰራል። የት አለ? ኮምፒውተሩ ቤት ነው፣ አላመጣሁትም። ቤት ነው ያለው። ምንድን ነው? ላፕቶፕ ነው ዴስክቶፕ ነው? አይ ቶሽባ። ይሄን ቆንጆ ታዲያ ምን ችግር አለ? ሽባ ቶሺባ። ይሁን ጥሩ ነው፣ ይሰራል። ምን ችግር አለ እኮ አምጫዋ። መምጣት አልችልም፣ አባት ይቆጣኛል። እና ታዲያ ስለዚህ እዛው ሄደን ነው? ሄዳችሁ ታስተካክሉልኝ ደስ ይለኛል። ምንድን ነው ብልሽቱ? ለሆነ ሰሪ ሰጥቼው ፎርማት አድርጎ ነው መሰለኝ። ከዛ ደግሞ ፓስዋርድ አድርጎ እንዳይሆን አድርጎ ቆላለፈው። ምን ሆኖ ነው ግን እሱ? መስሪያ ቤት ራሱ ቢመለስ ምንም አገልግሎት የማይሰጥ የተዘጋ ምርት እኮ ነው ላፕቶፑ ራሱ። ምን ባዶ ቤት እንዳይሆን የቆለፈው? ባዶ ራስ። አይ ብታመጪው ጥሩ ነበር። እኔ ላንቺው ብዬ እኮ ነው። ሄዳችሁ ታስተካክሉልኝ ግን ደስ ይለኛል። መምጣት ካልቻለማ በቃ እዛው መሄድ ነው እንጂ አንድ ሰው እንኳን ሄዶ ምን አንድ ሰው ትላለህ? እኔ አልክ እኮ በቃ እጄን አወጣ። ይፍታ መምጣት ካልቻለ እኮ እጄን አስተካክለት አይሻልም? ሂድ በቃ ሂጂ፣ ይመጣል፣ ይከተልሻል። ሂጂ ተጠብቀኝ። ቻው። አመሰግናለሁ። ሂጂ፣ የምናወራለን። ይፍታ ወይ ወንድሜ ስሞትልህ ምንድን ነው? ስራ ብቻ ኮምፒውተሩ ስራ ብቻ። ሌላ ተፈቶ አያስፈልግም። በቃ አታስብሽ። አስባለሁ። አታስባት በለኝ አንተ። ካላሰብኩ እንዳንተ ደደብ ልሁን። ይፍታይ ወይ ስሞትልህ ሂድ። ሂድ ቻው። እወድሃለሁ። አትውደደኝ። ቤታችሁ በጣም ደስ ይላል። ቴንክ ዩ። ቁጭ በል አረፍ በል። እሺ አረፍ በል። ላፕቶፕ ወይ ታለ? ላፕቶፑ የሚጠጣ ቤት ያፈራው። የምትፈልገው ነገር ካለ ጠይቀኝ። እርግጠኛ ነሽ? እርግጠኛ ነኝ። እሺ እሺ ያው እንግዲህ ኮራት ስላደረገ ቡታይም ገብተን ነው ክራክ የምናደርገው። ስምሽ ማን ነበር ያልሽኝ? ወይ አልነገርኩም እንዴ? ፍቅር ነው ስሜ። ፍቅር? አዎ ፍቅር። ፍቅርተ ነው ፍቅር? አረ ፍቅር ደስ ይላል። ምኑ? ስምሽ፣ ቤትሽ፣ አንቺ። ስለ ኮምፒውተር ምንም አይዲያ የለሽማ? ማለት ይሄን ያህል አይደለም። ታዲያ እኛ እኮ ኮርስ እንሰጣለን።
በእውነት ከፈለግሽ በሳምንት 3 ቀን ወይ ደግሞ በክሬዲት እንደዚህ ያለበዛ ደግሞ በግልም እየተገናኘን እንሰጣለን። ኦኬ ለዳድ ልንገረውና እነግርሃለሁ። ደስ ይለኛል። እና ታዲያ መቼ ነው የምትጀምሩት? ምኑ? ኮምፒውተር ኮርሱን? ኧረ አያሳስብም፣ ደስ ባለሽ ጊዜ። እሺ። እና መቼ እንጀምር? ዲሆ ጀምረን ነው እንዴ? ፍቅር ነው ስምሽን ያልሽኝ? አዎ ፍቅር። ወይ ፍቅር ያነ ሰው ያወጋል አንቺ በያላና አንቺና ጌታ በያላና ይቅር ትቻና ወዲያ ማለት ታንኪዩ ጋር የራሴ አቤኒሻ በተገቢው ሰዓት ነው የመጣኸው አይደል? አዎ። እና ወዴት ነው? እንዴ ምን ጥያቄ አለው? እሺ ጋርኛ ፒሲዋን ጣጣጣጣ አድርጌላለሁ። ፒሲዋን ጣጣጣጣ ምን ፒሲዋን ጣጣጣ ይዤ ልምጣ በለኝ እንጂ። ምን ጣጣ? አዎ ያንተ ጣጣ እኮ ለኔም ተረፈ። እኔ የምልህ ግን መሮጥ አይደክምህም? ይቅር አትሂድ። እንዴ አቤኔ ምን ነካ እንዴ? ቃል ገብተንላት እንዴ የአባቴ ያደራ ነው ብላ እንደዚህ ሰው ማስቀየም ጥሩ ነው? ሰው ማስቀየም? እኔ ሰው ስለማልመስለኝ ነው ሙሉ ቀን ስታስቀይመኝ የምትለው። በእናትህ እኔ ምንም ነገር እንዳልሰማ እንዴ? ለእናትህ አደራ ብዬ እኔ መሰቃየት አለብኝ እንዴ? እሱ ልክ ነህ እኮ አቤኔ፣ ግን ደግሞ የልጅቷን አደራ ስላለ አየህ፣ ገባህ? የእናቴ አደራ እንዳለ ሆኖ የልጅቷን ደግሞ አደራ መጠበቅ አለብን አይደል? አልቆይም በቃ ቶሎ ጨርስ ታደርጊላት ነው። ሂድ ነው። ቆይ አትሂድ። ወፍታይ ስሞትልህ ወንድሜ፣ ዛሬ እንኳን እስኪ ብቻህን። አዎ ብቻህን እኮ አትመጣም እኮ። ወይ ሴት አቅፈህ ነው ወይ ወንድ እያሯሯጡ ነው የሚመጣው። ተው ትቻለሁ፣ እንደዚህ አይነት ነገር ትቻለሁ። ይኸውልህ አንድ ጊዜ ውሃ ጣጭን ይስጠኝ እንጂ ከዛ በኋላ ይሄ ታጅበው መምጣት፣ ሴት ይዘው መምጣት፣ ኧረ ይቀራል። ያሳስባል። አታስብሽ። አስባለሁ፣ አታስብ። ከዛ አላስብና እንዳንተ ደደብሉ ነው። ሂዲ ሊዳ ሂዲ። ወንድሜ እወድሃለሁ። ኧረ አትውደደኝ። እወድሃለሁ እንደሚሄድ ጓደኛ የለም እንዴ? አየሽው? የለም። አይንሽን እንኳን አታምኚው። ይኸው ነይ ፈልጊ፣ እዚህ ውስጥም የለም። ነይ አረግፊ። አያኑረው ደስ ይለኛል። ለእኔም ግልግል ደደብ። ወይ ስትሰድብ የሚከፋኝ መስሎሽ? ደደብ ነው፣ ደደብ በጣም ውሻ ቢሉሽ ውሻ ልክስክስ ባለጌ ውሻ ነው እንጂ። ለማንኛውም ይሄን ሲመጣ መጥሪያ ነው። ውይ ወፍታዬ ውይ። አንተ ታዲያ አደራ ቶሎ ተመለስ። ኧረ ያሳስብ ደግሞ ለአንድ ሰዓት ኮርስ። ስማ ቺኳ ሲመስለኝ ማይንዷ ራሙ 1 ቴራባይት ነው። እንዴ ቀብ እኮ ነው የምታረገው። እኔ እንደ ኩያ ቺኳ ምናምን አትበለኝ። ኩያ አይደለሁ ቺኳ ይለኛል። በቃ እባክህ እንደው ስሞትልህ። ምን ልታስተምር ነው ለምትሄደው? በቃ ኮምፒውተር ብቻ አስተምራት፣ ሌላ ነገር አታስተምራት። ይኸውልህ አቤኔዘር፣ አንተ እኮ ያልተረዳኸኝ በእኔና በእሷ መካከል የአስተማሪና የተማሪ ግንኙነት ብቻ ነው ያለ። በቃ ሌላ ነገር አያስፈልግም። አበቃ። አስተማሪ አንተም ብሎ አስተማሪ እንዴት? ኧረ አቤኔ ልክ ነው እንዴ? ስማ የተዋጣልኝ የኮምፒውተር ባለሙያ መሆኔንማ ራስን የመሰከርክልኝ ከዚህ በፊት። እሱ አይደለም የሚያናደኝ፣ ይሄ እኮ ነው የሚያናደኝ። ምን ያደርጋል ያለ ስነ ምግባር። አዎ ጎበዝ የኮምፒውተር ባለሙያ ነህ፣ ጎበዝ የኮምፒውተር አስተማሪ ነህ። ግን
ስታስተምር ኮምፒውተር ብቻ አይደለም ኮመን ኮርስ ብልግና ነው የምትሰጠው አንተ። በቃ ይቅር፣ ኮመን ኮርሱ ይቅር። ኮምፒውተር ብቻ አስተምር እስኪ። አታስብ። አስባለሁ። አታስብ አትበለኝ አንተ። አስቤም አልቻልኩ፣ ከብደኸኛል። ታስብ ይለኛል። በቃ አስብ። እኔ እንደው ሄጄ ያችን ጣፋጭ ሻይ ቀመስ አድርጌ ይመጣል። በወልድም እንዲህ አልንገበገብም፣ ግን እንደገና የእናቱ አደራ አለብኝ ብዬ አቃጠለኝ። በቃ አደራዬን አፍርሼ ይርገሙኝ። ከፈለጉ ቢረግሙኝ ከዚህ በላይ ምን ይመጣብኛል? ይርገሙኝ። ከየት ብንጀምር ደስ ይልሻል? ከሻይ ብንጀምር ደስ ይለኛል። ለካ እንደ ስምሽ ነው ጨዋታሽ። ማለት ቁም ነገር ላይ ብቻ አይደለሽማ፣ ጨዋታም ትችያለሽ። እንዳልኩ እንግዲህ ዛሬው አይቃጥልም? እስቲ ቅመሰው፣ ለምደዋል መሰለኝ። ወይኔ ያቃጥላል። አቃጠለ አቃጠለ ሆይ ይዛ እንደምን ያቃጠለ መስሎኝ። ወይ ጉዴ። እሺ አሁን ቀላል ነው አይደል? ኧረ ከባድ ነው። ኮምፒውተር ደስ የሚል ነገር አለ፣ ግን ደግሞ በጣም ውስብስብ ነው። እሺ ያው ውስብስብ መሆኑ እኮ ነው ብዙ ነገር እንዲኖረው ያደረገው። ብዙ ነገር እንዲኖረው መሆኑ ደግሞ የበለጠ ነገሩ ላይ ትኩረት እንድትሰጭበትና እንድትወጂው ያደርግሻል ማለት ነው። ግን እንዴት ነው የሚሰራው? እሺ እንዲህ ብዬ ላስረዳሽ መሰለሽ። አሁን የነገርኩሽ ሁሉ እንዳለ ሆኖ መጀመሪያ ማወቅ ያለብሽ ኮምፒውተሩ ሁለት ፓርት ነው ያለው። የመጀመሪያው ፓርት ሃርድዌር የምንለው ወይ ደግሞ አሁን ለምሳሌ ይሄ መኖሪያ ቤት አለ አይደል? የዚህ መኖሪያ ቤት አሁን ይሄ መኖሪያ ቤት ያስባለው ምንድነው? ቦዲው ነው አይደል? እንጂ ውስጥ ገብተን መኖራችን ምናምን ቀጥሎ የመጣ ጉዳይ ነው። ስለዚህ መጀመሪያ መኖሪያ ቤቱ እንደ መኖሪያ ቤት መገልገያ እቃዎቹ ገብተሽ የምትነኪው የምትዳስሺው ትገለገያባቸው እቃዎች በሙሉ ልክ እንደ ኮምፒውተሩ ቦዲ ፓርቶች ማየት ትችላለሽ። ለምሳሌ አሁን እዚህ ጋር የምታየው ኪቦርድ አለ፣ ማዘርቦርድ አለ፣ ዴስክቶፕ አለ፣ ማውስ አለ። እነዚህ ሁሉ ፓርት ወይ ደግሞ ውስጥ ያለውን ነገር እንድትገለገይ የሚጠቅሙሽ እንደ ቤቱ ማለት ነው። ሁለተኛው ኦፕሬቲንግ ሲስተም ወይ ደግሞ ውስጥ ያለው ሶፍትዌር ማለት ነው። እሱ ማለት የኮምፒውተሩ ዋናው ህልውናው ነብሱ እንደማለት ነው። ለምሳሌ አንቺ አሁን ገብተሽ እዚህ ኮምፒውተር ውስጥ መስራት የምትፈልጊያቸውን እያንዳንዱ ነገሮች የሚያከናውንልሽ በቃ መተግበሪያ ስርዓቱ ደንብ። አሁን ለምሳሌ እዚህ ቤት ሆነሽ ምንም ማድረግ ብትፈልጊ ስርዓት አለው አይደል? መግቢያ አለው፣ መውጫ አለው። የሆነ ነገር ማድረግ ብትፈልጊ የምትሄጂበት ፓርት አለ አይደል? የሆነ ነገር ለማድረግ ብትፈልጊ የምትለኩሽው ነገር አለ። ሶ ኤቭሪ ኮምፒውተር ውስጥ ያለው አንቺ ከአንቺ ጋር የሚገናኘው የማይዳሰሰው ፓርት ኦፕሬቲንግ ሲስተም ወይ ደግሞ ሶፍትዌር እንለዋለን ማለት ነው። ግልጽ ነው? ግልጽ ነው አይደለ? ገብቶኛል። ከዚህ ላይ አሁን አንድ ፋይል ለመውሰድ ብፈልግ እንዴት ነው የማደርገው? አዎ አሪፍ ጥያቄ። አሁን አንድ ፋይል ከአንድ ቦታ አንድ ሙቭ ማድረግ ፈለግሽ ማለት ለምሳሌ አሁን ይሄን ቤት እንደ አንድ ፎልደር እንቁጠር። ገባሽ? ስለዚህ እዚህ ቤት ውስጥ ገብተሽ አንድ ነገር ለመውሰድ ስትፈልጊ ያን ነገር ከዚህ ወስደህ እዚህ አድርግልኝ ብለሽ የምታዚው ይሄ ቅድም ያስረዳሽ ኦፕሬቲንግ ሲስተም የሚባለው ማለት ነው። ከዚህ በፊት እንደምታደርጊ ኮፒ ከት ስታደርጊ አንቺ ማድረግሽን ነው የምታውቂው። ይሄ ኦፕሬቲንግ ሲስተም ግን አንቺ በቀላሉ ከትና ኮፒ ዲሌት የምታደርጊው ራሱ በሚገባው ኮድ አንቺ የምትሰጪውን ትእዛዝ ተቀብሎ ያከናውንልሻል ማለት ነው። ለምሳሌ አሁን ከትና ኮፒ ብለሽ አንቺ አሁን ከዚህ ፋይል እዚህ እንዳይኖር እዛ መውሰድ ብትፈልጊ ከት ይዋለሽ ኖ ሁለቱን መርጅ እንዲያደርግልኝ የምፈልገው ካልሽ ኮፒ ይዋለሽ። ይሄ ነገር ኦልሬዲ ከኮምፒውተሩ ስለሚያውቀው አንቺ የምትፈልጊው ነገር ያዝልሻል ማለት ነው። ግልጽ ነው? ዋናው እሱ። ከባድ ነው፣ በቀላሉ የሚገባ አይደለም። ለዛሬ በቃ ግን አንተ ታድለክ በጣም እንጂ በጣም ታድያለሁ። ለምን እንደሆነ ገብቶሃል? ግን ያው ከቆንጆ ልጅ ጋር ቁጭ ብዬ ያወራው ስለሆነ ነው። እንደሱ ለማለት ፈልጌ አይደለም። እንዳታል የኮምፒውተር እውቀት አስቀንቶኝ ነው እንጂ አትበለኝ አትበለኝ። እኔ አረ በቃ አንተ ችኳን ቀርበህ ስላላየሃት እኮ ነው። ስታሳዝን የሆነች ፍቅር ነገር ናት። በቃ አንተ እኔ እንደ ኩያ ችኳ አትበለኝ። ችኳ ችክ ያልክ ልጅ ደግሞ እንደ አይነት ጨዋታ መጣ። ስለዚህ በቃ በነፃ ልታስተምራት ነው። አረ እንደዛ አይደለም። እንደዛ ነው እንጂ ማንና ነው አንተ በነፃ ሰው የምታስተምራት? ወይ ሀብታም ነች አላልክም እንዴ? አዎ እሱማ ነች ነች። ያው ብጠይቃት እኮ ከዛ በላይም ትጠኛለች። ጠይቃት። አዎ
በጠይቃት ይለኛል እንዴ? ጠይቃት ሰውዬ። የምንሰራው ተከራይተን ነው፣ የምንኖረው ተከራይተን ነው። ማንና ነው አንተ ለሀብታም የምታስበው? ቁራጭ አምዳ አትቆጣ። አንተም አትቀናጣ። ትቆጣ ይለኛል። በቃ እሺ ጠይቃታለሁ። አታስብ አትበለኝ። አንተ አታስብ አትበለኝ። አስብ ብታስብ ይሻላል። እኔ ገንዘብ መጠየቅ ከብዶ ይመስለው ነው። ያው ከገንዘብ ዝምድና ይበልጣል ብዬ አንተ ዘመድ አውቀህ ዘመድማ አየን እኮ። እኔ እንደ ዘመድ ስለማቆጥረኝማ ጨጓራዬን የምልጠው። በቃ እሺ አታስብ ጠይቃት። አታስብ አትበለኝ። ይልቅ አንተ አስብ። ብታስብበት ይሻላል። አስብበታለሁ። አስብ። አዎ አስባለሁ። ምን አውቃለሁ? እሱን ጠይቂው። ለሱ የሚጠይቅ ጥያቄ አትጠይቂኝ እንዴ? እኔ እንኳ እንዴት ነው የምታስቡኝ እናንተ? ለነገሩ ሁለታችሁም አንድ አይነት ናችሁ። እንዴት ነው አንድ ምን ሆነ? አንቺ ሴትዮ ተምታጡብሻ እንዴ? ከማን ጋር እንደተኛሽ አታውቂም እንዴ? አንድ ነገር ልንገርህ፣ አንድ እንደማልፋታው ነገር በቃ እኔ አያገባኝም። ማን ውጭልኝ? እኔ ምን አይነት ነገር ነው? ውጭልኝ። ለነገሩ ተባብራችሁ ነው ያደረጋችሁት። መቼስ ብቻውን ይሄን ነገር አያስብም። ምኑን ነገርኩህ። አሁን እኔ የምፈልገው እሱ እንድታመጣልኝ ብቻ ነው። ከየት ነው የማመጣው? እና ከየትም ብለህ አምጣ። እኔ የማውቀው ነገር የለም። እኔ ምን አገባኝ እንዴ? ምን አገባኝ? ንገሪኝ። መጣሽ? ኦፕሬቲንግ ሲስተም ላይ ነው አይደል? ኧረ እሱ አልደረስንም። አልደረስንም ገና ነው። ለነገሩ ብዙ ቦታ ስለምንሄድ ቀስ ብለን እንደርስበታለን። ደግሞ የት ልትወስደኝ ነው? እሱን ስደርስበት ብነው ያሻል። እሺ ዛሬ ስለ ሲስተም ሶፍትዌር ወይ ደግሞ ኦፕሬቲንግ ሲስተም እንጀምራለን ማለት ነው። ቀለል ባለ አማርኛ ይሄ ሲስተም ሶፍትዌር የሚባለው ጉዳይ ለኮምፒውተሩ ህልውናው ወይ ህይወቱ ማለት ነው። ልክኛውን አካል ኖሮ ነብስ እንደሚኖረን ማለት ነው። አሁን ለምሳሌ እናንተ ኮምፒውተር በቀላሉ ሎጊን ማድረግ ያልቻላችሁት ወይ ደግሞ የተጎዳው ኦፕሬቲንግ ሲስተሙ ስለተጎዳ ነው ማለት ነው። ለምን ነው የማያነሳው? እኔ ምን አውቃለሁ? ይሄ ጥያቄ እኮ የሚጠየቀው ለሱ ነው። እስኪ እንዴት ነው የማታውቀው? ሂጂና ፈልጊና ለምን እንደማታነሳው በይው። በተደጋጋሚ ስሞክር ስልኩን አያነሳም። ሌባ። ለነገሩ ሌቦች ናችሁ ሁለታችሁ። እህቴ ይሄ የሥራ ቦታ ነው፣ የሌቦች ቢሮ አይደለም። ደግሞ ከመሰለሽ ደግሞ የሌባ ተቀባይ እንዳትባይ ውጪ። እና ስለዚህ ዛሬ እየገባን በጥልቀት ውስጥ ያለው ሁኔታ ስርዓቱ፣ ደንቡ ምንድነው የሚለው እየገባን እናያለን ማለት ነው። ገባሽ አይደል? ኦኬ። አንዴ ሻይ ከፈላይችሁ ልምጣ? ይቻላል። እሺ አሁን ባንተ ደውልለት። እንደው እስኪ ንገሪኝ እስኪ ወፍታዬ፣ የሴት ስልክ ያላነሳ የወንድ ስልክ ያነሳ? ደውልለት አልኩህ እኮ አይደለ? ደውልለት። አሁን በቃ ስራ ላይ ነው። አዎ እሱማ ሁሌ ስራ ነው። ምን ስራ ፈቶ ያውቃል? አዎ አሁን ገና ጥሩ ነገር ተናገርሽ። አዎ ሴቶቹ ጋር እኮ እናንተ ጋር ሁሌ ስራ ላይ ነው እሱ። ወርቅ አድርጎ ነው የሚሰራው። እዚህ ነው እንጂ ስራ የማይሰራው። እሺ አሁን ወሬውን ትተህ ደውልለት። ደውልለት አልኩህ እኮ። ሌቦች ናችሁ። አስመሰበይ። ደውልለት እያልኩህ እኮ ነው። በፍጥነት ደውልለት። ስሟን የምትመስል ልጅ አንቺ ብቻ አየሁ ማለት ቆይ ነው የምለው። ግን ቤተሰቦች ይህን ስም ሲያወጡልሽ ቀድሞ ታይቷቸው ነው ወይስ አውቀው ነው? እንዴት እንደዛ ልትልቻል? ማለትማ ስምሽ ፍቅር፣ አንቺ ፍቅር፣ ስራሽ ፍቅር፣ ፍቅር ላይ ያጅል የስራ ስልክ ነው እንዴ? ላንሳ? ይቻላል። አንስታ። ሄሎ ሄሎ። ብሩ አትበለኝ አንተ። እኔ አንተ ብሩ አይደለሁ። እኔ የምልህ አንተ ለተኛ
ያው ለተጋደምከው እኔ ከማንም ጋር እየተጨቀጨኩኝ ቆሜ መዋል አለብኝ? አይሰማ አባኪ ይቆራርጣል። ሄሎ ይኸው ስማኝ በህግ ይኸው ነግሬሃለሁ። እንደው በእናትህ ሞት ብያለሁ እንዳዘጋው አወራት። ይኸውልህ አቤኔዘር እንዳሰጣት። ቆይ ለምንድን ነው ስልኬ የማታነሳው? ስራ ላይ ነኝ እያልኩሽ አይደል እንዴ አንቺ? ይሄ ምንም ምክንያት ሊሆን አይችልም። እሺ በቃ ላየሁት። ስንቴ በተደጋጋሚ ደወልኩ። እሺ በቃ የት ነው ያለሽው? እዛ ነው ያለሽው? እመጣለሁ። በቃ እመጣለሁ እዛው። አሁኑኑ ነው እዛው ኢንተርኔት ቤት ነኝ። እሺ ሸር ፊግ እንደና ነው የተረበሽክ ትመስላለህ። አይ ደህና ነኝ። የስራ ጉዳይ። ስለዚህ ሲስተም ሶፍትዌሩ ከሌለ ኮምፒውተሩ ሁሉና የለም ማለት ነው። ወይ ደግሞ ቅድም እንዳልኩሽ ነፍሱ ውስጡ ስርዓቱ ምናምን በስትክክል አይሰራም ማለት ነው። ስለዚህ ሲስተም ሶፍትዌር ላይ እኮ አልነበርንም እና ምን ላይ ነበር? ፍቅር ብለህ ነበር ያቆምከው። ኦ ይቅርታሽ፣ ትንሽ ሀሳቤ ስለተሰረቀ ነው። እሺ እንቀጥል። ምን እናደርጋለን መሰለሽ? አሁን ያለውን ፎርማት እናድርግና እንደ አዲስ ሶፍትዌር እየጫንን እናያለን ማለት ነው። እሺ ቆይ ፎርማት ላድርግና አጫጫኑን በደንብ አሳይሻለሁ። ግን ዛሬ ደህና ነህ? አይ ደህና ነኝ እባክሽ። ምንም ትንሽ እንዳልኩሽ። እንደውም ተነስ። የት ሄደ? እንደውም እኔም ደብሮኛል። አየርን ቀይር። ደስ ይላል ያሰብኩት ሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድፍርሱ ጠራ ልሜል ተፈታ የተመኘዋት እጄ ገብታ ሳቁን ቁም ነገሩ አቤት ስታውቅበት ማንም አያድነውም። ይሄንንማ ምን አድርጎት ነው? ልጁ ሲጀነጅን ይሆናላ። ከልጁ ጋር ካገኘ በቃ ማለቂያ። ማን ይዞ ፓፒ ነው መሰለኝ።
አባቢ ነው ተደበቅ ተደበቅ። እማዬ አንቺ ደግሞ እዚህ ምን ትሰሪያለሽ? መኝታ ክፍልሽን ትተሽ በሰላም ነው? አዎ በሰላም ነው ዳድ። ቅዝቃዜው ደስ ብሎኝ ነው። አሞሻል እንዴ? ኧረ ደህና ነኝ። ደህና ነኝ። እውነትሽን ነው? እውነት ደህና ነኝ። እስኪ ነይ። አተኩሶሻል። ኧረ ደህና ነኝ። ትንሽ ካረፍኩበት ይሻለኛል። ግድ የለሽም አትበይ። ኧረ ደህና ነኝ። እውነት ደህና ነኝ። እሺ በቃ አረብሽሽ ተኝ። ችግር ካለ ግን እዚሁ ነው ያለው። እንዴ ዳድ ለምንድን ማለቴ ደህና ነኝ። ምን ነው ማለት ችግር አለ? ኧረ ችግር የለም። ደህና ነኝ። ደህና ነኝ። ትንሽ ልረፍበት። እሺ ተኝ። አረብሽሽ ሄደ። ሰው ሊገለኝ ሰው ሲወቅት አይቼዋለሁ መንገድ ላይ። ቶሎ እሺ። ወይኔ አቤኔዘር ምን አለ በሰማሁ ያን ወይኔ ፍተሬ አልተሻለሽም እንዴ ማየ? ኧረ ደህና ነኝ ዳድ። አሁን ተሽሎኛል ከቅድሙ። ምን ሆንሽብኝ የኔ ቆንጆ? ቅድም ትንሽ ራሴን አሞኝ ነበር ማሚዬ። አሁን ግን ደህና ነኝ፣ ተሽሎኛል። አይ አሁንም ግን ፊትሽ ትክክል አይደለም። ተሽሎኛል፣ በእውነት ደህና ነኝ። እውነት ማሚዬ ተሽሎኛል፣ ደህና ነኝ። እየበላችሁ አጉርሺው እንጂ ዳድ ደህና ነኝ። እንዴ ምን ነው ያስጨነቀሽ ነገር አለ ማለት? ኧረ ዳድ ደህና ነኝ። እርግጠኛ ነሽ? ደህና ነኝ። የት ሂጅ ደህና ነኝ ለማለት ነው እንድታምኝ። ወይ እኛ ተብላለች እኛ ተጨንቀናል። ብላሽ እሺ እየበላሽ እናቴ ብዬ የኔ ቆንጆ ብሉ እየበላችሁ አሎ አሎ አሎ፣ አይሰማም። አሎ አቤኔዘር ጉዶኛለሁ። ምን ውስጥ ሆኜ ነው? ጉዶኛለሁ። አይሰማም። ምንድን ነው የምትለው? ድምፅ አይሰማም። በቃ በኋላ እደውልልሃለሁ። ቻው፣ እንዳታስበላኝ። ቻው። አሎ አሎ አሎ
ምን ነው ፊትሽ ጥሩ አይደለም? ደከመሽ እንዴ? አማ እንቅልፌ መጣል ረፍት ላርግ መሰለኝ። ምን ነው ማጂ አሞሻል እንዴ? አይ ደህና ነኝ ረፍት ላርግ። በቃ ሸረፍ በይልኝ። ሂጂ በቃ ግቢና ትንሽ። እሺ ደህና እሺ ምንድን ነው የምሰማው? ተኛሽ እንዴ? ምን ይሆናል? ፍቅርና ማርክ ዛሬ ጀምሮ ዝም ብለህ ቆይ ፍቅር አይ ሰላም ነው? ደህና ነኝ። ዮፊስ እንዴት ነው? ዮፊ ደህና ነው። እኔ ነኝ እንጂ እሱ ምን ይሆናል? ደህና ነው። በቃ ሰላም በልኝ፣ በኋላ እመጣለሁ። ብቻ አትምጪ። ምን? ምን አለ? አትምጪ። እንዴት እንደሳረጊያለሽ? እድሜሽ ገና እኮ በዚህ እድሜሽ ለስንት ነገር ስጠብቅሽ። እኔም እንደዚህ አስቤሽ አላውቅም ነበር። ጉድ ሰራሽን፣ አዋረድሽን። እሺ መደረግ የሌለበትን ነገር እያደረግሽ እንደሆነ ግን ታውቂያለሽ። ወድጄዋለሁ። ወይኔ አቢ ስላላየኝ እኮ ነው። እኔ በኔ ቤት እኮ ክላስ አገኘሁ ብዬ እኮ ነው ባዶ ክፍል መስሎኝ ለካት ሽሽግ ብዬ ላይ እላለሁ። እናትና አባት መኝታ ክፍል ነው የገባሁት። አስበዋል እዛ ምን ላይ እንደምችል። ጨነቀኝ በቃ ውስጥ የምን ላድርግ እናትና አባቷ ክፍል ገብቼ ከዛ እንዴትም ሽምቅቅ እጥፍ ሹልክልክ ብዬ ከዛ ክፍል
ወጣሁልህ። እንድስቅ ነው አይደል? አሁን የምነግረኝ አላሳቅ ጉዳይ መሳቅ መብት ነው። እምስቀው አይደለም ማገጦ የለኝም ላንተ። እሺ ከዛ በኋላ እስኪ ምን አስወጣ እንዴ? ሽንቴ እንዴ ልፈነዳ እንዴ ተለጥፌ ሽንቴ ነው ጥሮኝ ታባቴ ልሂድ። ከዛ በኋላ በዳሰሳ ሽንት ቤቱን ፈልጌ ያገኘሁት እንዴ ኮሽ አዎ እሱ ነው በቃ። አዎ ጉድ ሆነናል። ምንድን ነው ጉድ ሆነናል? አቤኔዘር ጉድ ሆነናል። የምን ጉድ ነው የምትለው? ጉድ ሆነናል። በራስህን ጨርሰው። ወይኔ ፍታዬ ቀለልኩ። አሳየዋለሁ። ማንነቴ ይገባዋል መሰለኝ። ልኩን አሳየዋለሁ። ወይኔ ወይኔ ይኸው እኔ መጀመሪያም ይኸውልህ ተው ብዬ ለፈለፍኩት ይሄ ይመጣል ብዬ ነው። ይኸው እንዳልኩት ይኸው ችግር ተፈጠረ። አሁን ተነጋግሮ መፍትሄ መፈለግ ቀላል፣ ዝም ብሎ ባለፈ ነገር መወቃቀስ። ለችግሩ መፍትሄ ለመፈለግ ከምትበረታ መጀመሪያ ችግሩ እንዳይፈጠር አትበረታም ነበር? ፍቅር ነው። እኔ እኮ ሳፈቅር መቼ እንደምመሰጥ መቼ እንደምሰጥ አላውቅም። በቃ ሳላስበው ነው የሚገባል። እኔም እኮ የምልህ እሱ ነው። ሳታስበው ነው ነገር የምታደርገው እንዴ። ጭራሽ እኮ ያንተ ለማሰብ አንሶ እኔንም አታስብ ትለኝ ነበር። እኔ ደግሞ ተው አስብ እልሃለሁ። ይኸው ሳታስብ ገባህ፣ ችግር ተፈጠረ። በቃ አታስብም አይደል? አረ ፍቅር ስልኩን አሸው። አረ ፍቅር ስልኩን እኔ ምን ላድርግ? ያንቺ አባት ተደረቀ ነው ታውቂያለሽ አይደል? ጸባው እኔ ምን ላድርግ? ምን ማድረግ እችላለሁ አሁን? በእናትሽ ወይኔ ሳይል ቶሎ ብለሽ የሆነ ነገር አድርጊ በእናትሽ። ማም ስጋችንን አይደለም ነፍሳችንን ጭምር ያስተረፋት። ስም የሌለው አገዳደል ነው የሚገድል። ለመናገር እንኳን የማይመች አገዳደል መጨረሻ የሆነ ሻው ምን እንቀመጣለን? ተነስተን ካራማራ ፖሊስ ጣቢያ ይሻላል። ስድስተኛ ምን ልናረግ ይለኛል እንዴ? ልናመለክት ነው እንዴ? ምን ብለን ነው የምናመለክተው? ሰው ሊገለን ነው ብለን ነው። አስቀድመን ሄደን ሰው ሊገለን ነው ብንላቸው ያምኑናል? አይመኑ። ከፈለጉ አስረውን ያጣሩ። አሁን እንደውም እዛው ታስሬ ብከርም ይሻለኛል። ወይኔ 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 አደራ አልበላም ብዬ ልበላ። ምን ነው አደራዬን ቅርጥፍ አድርጌ በልቼ እኔ በተረፍኩኝ። አንተ አሁንም አደራ አደራ ትላለህ እንዴ? አሁንም እየወቀስከኝ ነው? ላልወቅስ ነው። ምንድን እንዴ ወቀሰኝ ብለህ ልትናደድ? እንዲያው እወቅስህ ወቀሳ ሲያንስ ነው የኔ ጥፋት። እኔ ድሮም ወንድም አለኝ መከታ አለኝ ጋሻ አለኝ ብዬ ነበር። አንተ ስር መጠለኝ አታስፈልገኝም። ብቻዬን ከመተኛው ግን ወንድም አለኝ ብዬ ነበር። እሺ መጣሁ እንዴ ጭራሽ እና እንጂ አንተ እንዴ ተናደድኩ በሚል ተልካሻ ምክንያት አሁን ብቻዬን ኧረ እባክህ አብረን እናመልጣለን እና ና ያ ሞላጫ ጓደኛ የት ነው ያለው? ሞላጫ ነው። የት እንዳለ ግን አላውቅም። ምንድን ነው? እሱን ዋጋን ሰጥ ታወጣታለህ። አቤት እሱን አሳይ።
እባካችሁ ወንድሞቼ፣ እኔ አደራ ተብዬ ነው የእሱን አደራ አይውላችሁ የእናቱ አደራ አለብኝ እንጂ። ኧረ ተው በህግ አምላክ ንገራቸው። ንጹህ ሰው እየቀጣችሁ ነው። በአንተ ብልግና እኔ ልቀቃን። ወይኔ ኧረ ቢያንስ እጄ ልቀቁኝ፣ ደረቴ ልቀቁኝ። ይኸውልሽ ይሄ በቀላል የሚታይና ችላ የሚባል ነገር አይደለም። እኔም እኮ እንደዚህ ስትሆን አይቻት አላውቅም። የመጀመሪያ ጊዜ ነው። በጣም ነው የተጨነኩት። ማንነታችንን እኮ ነው የደፈረው፣ ቤታችንን ነው የደፈረው። የማንም ጉድጓድ በዘኔ እኛ ማንነታችንን ሊያውቅ ይገባዋል። ደግሞ የማን ልጅ እንደሆነችም ሊያውቅ ይገባዋል። አንተ ደግሞ ምንም ነገሩ ከባድ ቢሆንም እንኳን ለልጃችን ስትል ይሄ ክብር ምናምን የምትለው ነገር ተወባ። ምን ማለት ነው? ምን እያልሽ ነው? የምታደርገው ሁሉ ለልጅ ነው አይደል? ስለዚህ ለእሷ ስትል ሁሉንም ነገር ተወው። ምንም የምወዳት ልጄ ብትሆንም አላስፈላጊ ችግርና ጉዳት ውስጥ ገባ ግን እያየሁ ዝም ማለት አልችልም። እሱን ሳላቀርች አይደለም። መሲ። አቤት። ነይ። ፍቅርን ራት ቀርቧል። ነይ በያት። እሺ ጥሪያት። ጠራሻት? መሲ የለችም። የለችም ማለት የለችም። ወይኔ ጉዴ! ወይኔ ልጄ እንዳለችው አደረገችው። በቃ እንዴ ምን እንዳደረገችው? አለበለዚያ ግን መኖር አልፈልግም፣ ጠፋለሁ። ታዲያ ዝም ብለሽ ቁጭ ትልኛለሽ? ምን ላድርግ? ጓደኞቿ ጋር ሲደውይልኝ። እሺ ሄሎ ጄሪዬ፣ እንዴት ነሽ? ፍቅር እናንተ ጋር መጣለች? አልመጣችም? እሺ ማሬ፣ ቻው ቻው። የለችም። ምን ማለት ነው የለችም ማለት? እጠፋለሁ እያለችሽ ለምንድን ነው ዝም ብለሽ የምትቀመጪው? ለምን አልነገርሽኝም? እኔ መቼ እንደዚህ የምታመር መሰለኝ እንዴ? ቆይ እስኪ ሌላ ጓደኛዋ ጋር ልደውል። እስኪ ደውይ ጓደኞቿ ጋር። እሺ ምን አይነት ጉድና ተአምር ነው እዚህ ቤት እየተደረገ ያለው? ሄሎ መቅዲ፣ ሰላም ነሽ? ፍቅር እናንተ ጋር አለች? አልመጣችም? እሺ ማሬ ቻው። የለችም። እሺ ምንድን ነው የምናደርገው? እኔ ምን አውቃለሁ? ልታሳብዱኝ ነው እንዴ እናንተ ሰዎች? ምንድን ነው ሀሳባችሁ? እንዴት አልነገረችሽም? አልነገረችኝም። እኔ እንዴት አውቃለሁ? እንዴት አትነጋገሩ? ምረቦ ዘኔ። አቤት ጌታዬ፣ ሰላም ዋሉ። ልጄ እኔን ያደርጋችኋል። ኧረ እኔ ባቅና አስደበቀ ልጆት አይደለች እንዴ? ኧረ ፋዘር ተው እንጂ። ኧረ እባክህ አንተ ምን አይነት ሰው ነህ? ኧረ ተናገር እንዴ! የሞት አፋፍ ላይ ሆነ እንኳን እንደው ሽምጥጥ አድርገህ ትክዳለህ። ምንድን ነው የምትለው አንተ? ባቅ ራሱ አልናገርም። እሺ ይሄ እኮ ለፍቅር የሚባል መስዋዕትነት እኮ። እሺ ያንተ መስዋዕትነት ስሙ ፍቅር ነው። የኔ መስዋዕትነት ስሙ ማን ነው? አቅላለሁ። ደግሞ የማየን አደራ አትርሳ። እኔ ማየ አትበለኝ። እሳቸው ናቸው። ምን እሳቸው ላለው እሷ ነች። ለካ ባደራ ሰበብ ችግራቸውን እኔ ላይ ሊጥሉ ነው አንተ ላይ ሰጡኝ። ማየሽ አትናገሩ ማለት ነው። እንዲናገሩ አባቸው ከዚህ በላይ ኧረ ምን አይነት ሴጣን ነው ግን ያሳሳተኛል። ወይዬ ማየ የት ነው ያለሽው? አሁን ሁሉ እመጣልሻለሁ። የት ነው ያለሽው? ንገሪኝ ልጄ፣ የት ነው ያለሽው? ዳድ ግን ትወደኛለህ? የኔ ልጅ ምን ያህል እንደምወድሽ ታውቂያለሽ? እነሱ ምንም አላጠፉም ዳድ፣ ደግሞ ወደዋለሁ። እባክሽን የኔ ልጅ እባክሽን፣ የምትወዱኝ ከሆነ ይሄን ብቻ አድርጉልኝ። የኔ ልጅ ለምን ታለቅሻለሽ? ማልቀስ እኮ መፍትሄ ሊሆን አይችልም። ወድጄዋለሁ ማም፣ እኔ እሱን አጥቼ መኖር አልችልም። አንቺ እኮ ገና አንድ ፍሬ ሕፃን ልጅ ነሽ። አይደለሁም። የምትወዱኝ ከሆነ ይህችን ብቻ እሺ በሉኝ። እኛ እኮ መቼም ቢሆን አንቺን የሚጎዳ ነገር አናደርግም። ማም፣ የምትወዱኝ ከሆነ ይህችን ብቻ እሺ በሉኝ እባክሽን፣ ይህችን ብቻ። አባትሽ እኮ ደግሞ አለበለዚያ ግን ማም መኖር አልፈልግም፣ ጠፋለሁ። እውነት ማም። ይኸውልሽ የኔ ልጅ
መጥፋት እኮ መፍትሄ አይደለም። እኛም እኮ ያንቺን ጉዳት ፈልገን ነው አይደለም ስለምናስብልሽ እንጂ መቼም ይገባሻል። ማም ትወጂኝ ከሆነ እቺን ብቻ እሺ በሉኝ፣ እቺን ብቻ። ይኸውልሽ እድሜሽ እኮ ሲደርስ የተሻለ ሰው ታገኛለሽ። ለምን ረጋቲም? ማም እኔ እሱን ወድጄዋለሁ። እሱን አጥቼ መኖር አልችልም። አይ ልጄ አባትሽ እኮ ታዲያ ልደቴን ብቻችሁን አክብሩት በቃ። እንደዛማ አትበይ። ምን ለማለት ፈልገሽ ነው? ለማንኛውም እስቲ አባትሽን አናግረውና የሚሆነው እናያለን። ማማ እንዳትሳባልኝ አንቺ እሺ ካልሽ። አባትሽ እኮ ከደረቀ ደረቀ ነው ታውቂዋለሽ። አንቺ እሺ በይኝ እንጂ እሱን ማሳመን ለኛ ያቅተኝ። መሰረት እስኪ ዋምጭልኝ። እሺ ታባሽ ይሄው እንደውም መጡልሽ። ግቡ። አታብዥዋ። አሎ እማዬ፣ ማን የወፍታዬ እናት? አዎ ነኝ። አይ ደህና ነኝ። በሉት ደህና። ምንድነው? ለምንድን የደወልኩት? አሁን የወፍታዬ እናት አድጎ ያልጨረሰ ልጅ ሰጥተውኝ ለማሳደግ የምችለውን ሁሉ ሞክሬያለሁ፣ ግን አልሆነም፣ ሊያድግልኝ አልቻለም። የወፍታዬ እናት ይኸው አሁን ለቁም ነገር በቅቻለሁ ብሏል። እኔ አደራዬን አውርጃለሁ። ያው እንዴት እንደሆነ ዝርዝሩን እሱ ይደውልሎታል። አሞኛል ትንሽ፣ በኋላ ደውልሎታል። አዎ ቻው። አራቤን ይዘራ አሁንቺ የመሰለች ቆንጆ ልጅ አግኝቼ ምን ሆናለሁ? ከዚህ በኋላማ አታስብሽ። አታስባት በለኝ። አስባት